ያንተ አቆጣጠር አንተ ስትጀምር ነው አንድ ተብሎ የሚጠራው ሌላ ስትቀጥልም ሁለት ነው የሚባለው ከመስራት በፊት ከሰራ በኋላ አንድ ሁለት አይባል ባንተ እጅ ቆጠራ ሰማይ ሳይፈጠር ባዶ ሆና ምድር ካልቆጠርከው አንተ ባዶነት ዝምታ በሰባተኛው ቀን አረፍኩ ብትልም የቀን 8 ክስተት አንድ አይባልም ጅማሬ ሰተኝ ፍጻሜ የሌለው የምድር ህይወቴን ገደብ አድርገው እናም ስመላለስ ባለኝ ጥቂት እድሜ እየቆጠርኩ ኖራለሁ ኑሮና ጊዜን አብርሃም ጋር መተ ልጅ ልታስብለት 9 ወር ለሚፈጅ ለህፃኑ ውለት ከአመታት በኋላ ተስፋን አሰብክለት በልሙ ስታሳየው የነገ ከፍታ ነዶ ሲሰግዱለት በፊቱ በተርታ ባንዴ የሚሆን ነገር ይመስል ነበረ ባይን ስናየው ግን ውሸት የመሰለ ጊዜውን ጠብቆ ዮሴፍም ከበረ አቤት አቆጣጠር ደቂቃ ሰኮንዱ 24 ሰዓት ብለ ሺህ ዓመት ነው መንገዱ ሺህ ዓመት ተብሎ መቁጠር ያቃተን ቀን አንድ ሆኖ ይመጣል ስንጠይቅ ግን አንተን ያለፈው ዓመት አልፎ የፊቱ ሲመጣ ያልከውን የተስፋ ቃል ፈልጌ እንኳን ባጣ ተስፋን ከሰጠኸኝ ከዚያ ቀን ቁጥሬ እስኪፈጸም ድረስ ያለውን ደምሬ ዘግይተሃል ፈጠንክ እያልኩ አላወራ ማንበብ ጀምሬያለሁ ባንተ እጅ ቆጠራ እልሃለሁ አሁንም አንድ ቃል ልናገር ባንተ መጀመሪያ ፊደልና ቁጥር አስተምረኝ ጌታ ያንተን አቆጣጠር አመሰግናለሁ